ጥለውን ሄዱ። እንወዳቸዋለን። የማይገባው ነገር ከላይ ላይ ወድቆ እያበለጨለጭክ ትወጣለህ። ይገርማል። 1 ሊትር ወተት ተከራይቼ ልጆቹን ያጠጣሁለት እኔ ነኝ ይላል። ኢየሱስ ስትል ተገለህ ከሆነ እሱን ያረኩት እኔ ነኝ፣ ምክንያቱም እየሰራው ነው። አንተ ግን አንድ ነገር ይጠበቅብሃል። ዝም ረቱ ክርስቶስ ባይሆን ኖሮ ኢየሱስ ባይሆን ኖሮ ስለማንወድቅ ነው። ወደ ውስጥ ስለተቆፈረ ነው። ኢየሱስ በደሙ መሰረቱን ስለሰራው ነው። ጌታ ሆይ ጌታ ሆይ ፊቴ ከቆመው ተራራ በላይ አንተ ታላቅ ነህ። በችሎታ ብርታት እመካለሁ፣ የልቤ ትምክህት ባንተ። ሳትነካኝ አልወጣም ከዚህ፣ ሳትነካኝ አልወጣም ከዚህ። ይፈውስ ይዳሰኝ እጅ፣ ይፈውስ ይዳሰኝ እጅ፣ ይፈውስ ይዳሰኝ እጅ፣ ይፈውስ ይዳሰኝ እጅ። እጅ ነው የሚያጸናኝ የሚያጽናናኝ፣ እጅ ነው ከስብራቴ ሚጠግነኝ፣ እጅ ነው የሚያብስልኝ የልቤን እንባ፣ እጅ ነው ደስታን ሚሰጠኝ ቤት ስገባ። አንድ ሰው ሳይነካ አይወጣም ዛሬ። ጌታ ይባረክ። እንደመጣን አንመለስም። የመጣነው ንጉሡ ፊት ነው። ተነክተን ተሰርተን ለጥያቄያችን መልስ ይዘን ተጨባብጠን ተቃቅፈን ደስ ብሎን እየዘመርን ነው የምንሄደው። ሃሌሉያ። ጌታ ይባረክ። አረፍ አረፍ በሉ። እግዚአብሔር ይባርካችሁ። ሃሌሉያ። ሸዋፈራው ደሳለኝ ይባላል። ምን ይሳናል ለጌታ? እኔ ዋናውን የኃጢአተኞች ፊት መሪውን እኔን ካመጣ ሌላውንማ በቀላሉ ያመጣዋል። ኢየሱስ ጌታ። ስላያችሁ በጣም ደስ ብሎኛል። እግዚአብሔር ደግሞ እድል ሰጥቶኝ ፊታችሁ ቆሜ እግዚአብሔርን ቃል እንድናገር ጌታ ስለፈቀደ ክብሩን እሱ ይወስዳል። ያው በጋሽ ካለ ስለሱ ሳልናገር ማለፍ አልችልም። ዝም ብለን ስለምንዋደድ ምናምን ወንድሜ ስለሆነ አይደለም። አንዳንድ እውነቶች መነገር ስላለባቸው ነው። አበሾች ስለሆነን መደናነቅ አንወድም ማለት አንዳንድ የምናደንቀው ሰው እንኳን ቢሆን በውስጣችን ያዝ እናደርገዋለን። እሱ ልክ አይደለም። እኛ የጌታ ልጆች ነን። እርስ በርሳችን እንደናነቃለን። ታስታውሳላችሁ የቤተ ክርስቲያን አእማድ ተብለው ከሚጠሩት ግንባር ቀደሙ ጴጥሮስ ነው። ጴጥሮስን ወደ ኢየሱስ ያመጣ ወንድሙ እንድርያስ እና መሲህ ተገኝቷል፣ አዳኝ ተገኝቷል፣ ና ወደ ኢየሱስ እንሂድ ብሎ ያመጣው እንድርያስ ነው። ለበጋሽ እኔ ጴጥሮስ ነኝ።
በነጭ ዙፋን ፊት ምን ሰራህ ሲባል ከሚታዩለት አክሊሎቹ መካከል እኔ ግንባር ቀደሙ ነኝ። ክርስቶስን ሳይሰስት እንደወረደ እንደገባው እንደተቀበለ እንደዚያ አቀበለኝ። ጌታ ይባረክ። ክብር ለኢየሱስ ይሁን። ሁላችሁንም ስላየኋችሁ ደስ ብሎኛል። ክብር ለኢየሱስ ይሁን። ጌታ የሰጠኝን በላይ ያለኝን ቀጥታ እንደወረደ እላችኋለሁ። እኔ ምንም የለኝም፣ ምንም ልሰጣችሁ አልችልም። ያለው እሱ ይሰጣል። እኔም አብሬ ተቀባይ ነኝ። ለምልክት ቆማለሁ፣ እሱ ይናገራል። ጌታ ኢየሱስ ክርስቶስ ክብሩን ይውሰድ። እኔ ነኝ በላቸው ብሎኛል። ምንድነው አሮማ ምለው ስል እኔ ነኝ በላቸው። ሃሌሉያ! እኔ ነኝ በላቸው። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 11 ጀምሮ እናነባዋለን። ለጌታ ቃል ክብር ሁላችንም ከማንችል በስተቀር እንቆማለን። የወገብ ህመም ሌላ ነገር ካለ እሱ ችግር የለውም። እኔ እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተም ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም። እሰራለሁ፣ የሚከለክልስ ማን ነው? ጌታ ይባረክ። አባት እግዚአብሔር ሆይ እናመሰግናለን ስለሰጠን ስለዚህ አስደናቂ ጊዜ። ክብር ላንተ ይሁን። ደግሞ በፊት ልጆቹ ተሰብስበናል። ከኔ ትማራላችሁ ያልከው አንተ ነህ። እንድታስተምረን ፍቃዳችንን ሁሉ አሳልፈን ለእጆችህ እንሰጣለን። አንተ ተናገር፣ እኛ እንሰማለን። አንተ አስተምረን፣ እኛ እንማራለን። አንተ አንጸን፣ እኛ እንታነጻለን። ክብሩን ሁሉ ጠቅልለን በሰማይና በምድር በልጅህ በኢየሱስ ክርስቶስ ስም ላንተ እንሰጣለን። እግዚአብሔር አባት ሆይ ተባረክ። አሜን። በጌታ በኢየሱስ ስም ተባረኩ። እንደምታውቁት አገራችን ኢትዮጵያ በተለይ ከተማችን አዲስ አበባ በጣም በከፍተኛ ግንባታ ላይ ነች። ህንጻዎች ይሰራሉ፣ መንገዶች ይሰራሉ። በጣም ግንባታው በጣም ፈጥኗል። አይታችሁ እንደሆነ በጣም ፈጣን ነው። አንዳንዱ ሰፈር አንዳንዱን ህንጻ ትናንትና አይታችሁ ስትመለሱ የሆነ ሌቭል ለውጧል ወይ አልቋል። በጣም አስደናቂ ነው ፍጥነቱ። በጣም ግንባታ አለ። እንግዲህ ከነዚህ ግንባታዎች መካከል አብዛኛው በግለሰቦች የሚገነቡ ናቸው፣ በባለ ሀብቶች የሚሰሩ ናቸው። ስለዚህ ባለ ሀብቶቹ ገንዘባቸውን በነገሩ ላይ ኢንቨስት ስለሚያደርጉ ስለሚያወጡ መሐንዲሶቹ እንደራሳቸው ፈቃድና ዕውቀት ነገሩን አይሰሩትም። ምናልባት ሊያማክሩ ይችላሉ። ወሳኙ ግን ባለ ሀብቱ ነው። ምክንያቱም ገንዘቡን ኢንቨስት ስላደረገ ገንዘቡን ስላወጣ እንደፈለገ አድርጎ ህንፃውን የመስራትና የማሰራት መብቱ የባለቤቱ ነው። እንደምታውቁት ህንፃ ሲሰራ ወደ ታች ነው መጀመሪያ የሚቆፈረው። ወደ ታች ሲቆፈር መቆፈር ብቻ አይደል፣ እጅግ በጣም ብዙ ገንዘብ የሚበላው ወደ ታችኛው ክፍል ያለው ስራ ነው። አንዴ መሰረቱ ከወጣ በኋላማ ብሎኬት መደርደርና ሲሚንቶ መለጠፍ ስለሆነ እሱ ብዙ ገንዘብም ብዙ ጊዜም ብዙ ዕውቀትም አይፈጅም። በጣም ኃይለኛው ብዙ ጊዜ የሚፈጀው ብዙ ዕውቀት የሚፈጀው ደግሞም ብዙ ጥንቃቄ የሚፈልገው ወደ ታች የሚቆፈረው ነገር ነው። ምክንያቱም ያ መሬት ህንፃውን ይይዘዋል ይሸከመዋል ከሚለው ጥናት ጀምሮ እያንዳንዱ ወደ ጉድጓድ ውስጥ የሚገባው ማቴሪያል በኋላ እያደገ የሚመጣውን ነገር ሊሸከም ይችላል ተብሎ ተጠንቶ ገንዘብ ዕውቀትና ጊዜ ኢንቨስት ተደርጎ የሚሰራው መጀመሪያ መሰረቱ ነው። ለዚህ ነው ክርስትናችን ከሰማይ መጥቶ ኢየሱስ ክርስቶስ ወደ ምድር ወርዶ ደግሞ ከምድርም ወደ ምድር ውስጥ ገብቶ ሞቶ ተቀብሮ መሰረቱን ታች የሰራልን ኢየሱስ ክርስቶስ መጀመሪያ ወደ መቃብር ገብቶ ነገሩን ባይሰራው ኖሮ እኔና እናንተ ልንቆም አንችልም ነበረ። መሰረቱ ክርስቶስ ባይሆን ኖሮ
ኢየሱስ ባይሆን ኖሮ ባለሀብቶቹ ገንዘባቸውን መሬት ውስጥ እንደሚቀብሩት እንደዚያ እግዚአብሔር አብ አንድያ ልጁን ነው መሬት ውስጥ ስለኔና ስለናንተ የቀበረው። ምክንያቱም መሰረቱ አስተማማኝ እንዲሆን ያስፈልግ ስለነበረ ነው። ሰዎች እንዲሁ ዝም ብለው በለብለብ በይድረስ ይድረስ የሚሰሩት ህንጻ አይታችሁ ከሆነ ድንገት ፈረሰ፣ ድንገት ተናደ፣ ድንገት አደጋ ደረሰበት ሲባል ሰምታችሁ ታውቃላችሁ። ለምን? የለብለብ የይድረስ መሰረቱ ያልጸና ህንጻ ስለሆነ። ክርስትናችን በሆነ አንድ ሰውዬ ላይ ቢደገፍ ኖሮ፣ በሆነች አንድ ሴትዮ ላይ ቢደገፍ ኖሮ፣ በሆኑ አንድ ቄስ በሆኑ አንድ ፓስተር ላይ ቢደገፍ ኖሮ ወገኖቼ እንዴት እንሆን ነበረ? መሰረቱን ግን አብ አባት ልጁን ላከና እሱን ቀበረው። አይገርምም? ሃሌሉያ! ኢየሱስ ጌታ ነው። አየ ክርስትናን ኢንጆይ የምታረገው መሰረቱ አስተማማኝ ስለሆነ ነው። ስለማንነቃንቅህ ነው። ስለማንፈርስ ነው። ስለማንወድቅ ነው። ወደ ውስጥ ስለተቆፈረ ነው። ኢየሱስ በደሙ መሰረቱን ስለሰራው ነው። ያ ባለሀብት ቤቱን እንዲህ ነው የምፈልገው፣ ህንፃውን እንዲህ ነው የምፈልገው ብሎ እንደሚያሰራ እንደዚያ እኛ ሕያዋን ህንፃዎች ሕያዋን ድንጋዮች ነንና አብ አባት እንደፈለገ ይሰራብናል። ለምን መሰላችሁ? ኢንቨስት ስላደረገ፣ በእኛ ላይ ባለሀብት ስለሆነ፣ በእኛ ላይ ስልጣን ስላለው፣ ምክንያቱም የልጁን ደም ኢንቨስት ስላደረገ እሰራለሁ፣ ማን ይከለክለኛል? ህንፃ ሲሰራ አቧራ አለ ወገኖቼ። ህንፃ ሲሰራ ቁርጥራጭ ነገር በጣም ብዙ ነው። ህንፃ ሲሰራ የሚያደማህ ነገር አለ፣ የሚቆርጥህ ነገር አለ፣ የሚረብሽህ ነገር አለ። ስታየው ደስ አይልም። ግን አሰሪው ባለሀብቱ ውጤቱን ግን ስለሚያየው ዝም ብሎ ስራውን ይሰራል። አይገርምም? አንተ ነህ እንዴት እየተሰራህ እንደሆነ ማታቀው። አንተ ነህ እንዴት እየተነካህ እንደሆነ ማታቀው። አንተ ነህ እንዴት እየተቦረስክ እንደሆነ ማታቀው እንጂ እሱ ባለቤቱ ኢንቨስት ያደረገውማ ምን እየሰራ እንደሆነ ያውቃል። ስለዚህ ምን እያላችሁ መሰላችሁ? እኔ ነኝ እየሰራሁ ነው፣ ዝም በሉና ተሰሩ እያለ ነው። ልጄ ክርስቶስ ኢየሱስ ደም ላይ መሰረቱን ጥዬ እየሰራዋችሁ ነው እያለ ነው። ያልተመረቀ ህንፃ አይታችኋል? ገና በስራ ላይ ያለ ህንፃ አይታችኋል? ተሸፍኖ ተከልሎ ነው የሚሰራው። አሁን የሚሰሩ ህንፃዎችን ስታዩ በትልልቅ ቆርቆሮች፣ ደግሞ ህንፃው ከፍ ሲል ደግሞ አረንጓዴ በሆነ የሆነ መረብ ነገር እንዲጠቅልለው ህንፃውን ሰው እንዳያየው፣ አሰራሩን ማንም እንዳያይ፣ በኋላ ለምርቃት አዲስ እንዲሆን ሸፍነው ይሰሩታል። ይኸውልህ አጠገብህ ያሉ ሰዎች ርቀው ከሆነ፣ ቤተሰብ ዞር በል ብሎ ከሆነ፣ የሆነ መስሪያ ቤት እየተጠላ ከሆነ፣ ኢየሱስ ስትል ተገለህ ከሆነ እሱን ያረኩት እኔ ነኝ፣ ምክንያቱም እየሰራው ነው። አንተ ሳትከለል በሰዎች መካከል ብትሰራ ህንፃ አትሆንም። ስለዚህ ከሰዎች መካከል አውጥቼ፣ ከሰዎች መካከል ነጥዬ፣ ከቤተሰብ ገለል አርጌ፣ ከጓደኛ ገለል አርጌ እየሰራው ያለው እኔ ነኝ ይላል እግዚአብሔር። እኔ ነኝ። እኔ ነኝ። የሚሰራ ህንፃ የሚከፈተው የምርቃቱ ዕለት ነው። እየተሰራ እንደ ኤግዚቢሽን አይጎበኝም። ምን እየተሰራ እንደሆነ የሚያልፉ የሚያገድሙ ሰዎች አያውቁም። ድንገት የሆነ አንድ ኳኳታ ሊሰሙ ይችላሉ፣ የሆነ አንድ ድምፅ ሊሰሙ ይችላሉ። ግን ነገሩ ምን እየተሰራ እንደሆነ አያውቁትም። የሚያውቀው ግን ኢንቨስት ያደረገው ነው። ፍጻሜውን የሚያየው ግን ኢንቨስት ያደረገው ነው።
ይኸውልህ ነገ አደባባይ ላይ እንዴት እንደምትቆም ነገ እንዴት አስመርቆ አደባባይ እንደሚያቆም እሱ ልጁን ኢየሱስን ኢንቨስት ያደረገብህ ኢየሱስ ክርስቶስ ያውቃል። ኧረ ወየው ኢየሱስ፣ ኧረ ወየው ጌታ ሆይ የት ነው ያለ ስትለው ዝም ያለ ለምን ይመስልሃል? እየሰራ ስለሆነ ነው። ስለሌለ አይደለም፣ ስለሌለ አይደለም። ዝም ያለው ስራ ላይ ስለሆነ ነው። ኤው አሮማዎች ስሙ፣ እዚህ ቤት ስራ አለኝ እኔ ነኝ ይላችኋል እግዚአብሔር። ቸርች ሄዳለሁ፣ አመልካለሁ፣ ኳየር ነኝ፣ የሆነ ኮሚቴ ውስጥ ገብቻለሁ፣ እያገለገልኩ ነው። ጌታ ግን ዝም ብሎኛል። አዎ ለምን መሰለ? ሰርቶ ለምርቃት ሊያወጣ እየሰራ ስለሆነ። ለእናንተ በጣም ወሳኝ የመሰላችሁ ነገር ላይ ለእናንተ በጣም አስፈላጊ የመሰላችሁ ነገር ላይ ኢግኖር ያረጋችሁ እየሰራ ስለሆነ ነው። ዝም ያለው የሆነ ነገርን እየበየደው ስለሆነ ነው። ህንጻው ሲሰራ ብዙ አባወራ አለው። ህንጻው ሲሰራ ብዙ ተረፈ ህንጻ ነገር አለው። የሆነ ብዙ ተረፈ ነገር አካባቢ ካለ ስትዞር የማያምር ምርቃቱ ቀረብ ሲል እየተጠረገ ይሄዳል። ምርቃቱ ቀረብ ሲል እየተጠረገ ይሄዳል፣ እየለቀቀ ይሄዳል። ሃሌሉያ! አንድ ነገር ያረጋግጥልሃል ግን አባባት መሰረቱ የኢየሱስ ደም ነው። አትወድቅም፣ የኢየሱስ ደም ነው። ይኸውልህ ወደ ጥልቅ ተቆፍሮ በአስተማማኝ ሁኔታ የቆመ ህንጻ ምንም አደጋ ቢመጣ ሊቋቋም እንደሚችል፣ ምንም ማዕበል ቢመጣ፣ ምንም አስቸጋሪ ነገር ቢመጣ እነግርሃለሁ አትወድቅም። መሰረቱ ኢየሱስ ነው። እሰራለሁ፣ ማን ይከለክለኛል? መብቱ ነው፣ ማን ይከለክለዋል? አንተን የመስራት ብቸኛ መብት ያለው አብ ይባላል። ምክንያቱም ኢንቨስተር ስለሆነ ልጁን ኢንቨስት ስላረገበህ። ሃሌሉያ! ትዝ ይላችኋል እነ ኤልሳን የሶሪያ ሰራዊት በከበባቸው በዚያ ጊዜ ጊያስ ወዮ አለ። ወዮ አለቀልን፣ ወዮ። አንድ ጸሎት ነው የጸለየ ኤልሳ። ምን ነው ጌታ አይኑን በከፈትከው አለ። የከበበንን ሰራዊት እንዲያይ አይኑን በከፈትከው አለ። ይኸውልህ ምን እየሰራ እንደሆነ ሰሞኑን አይኑን ከፍቶ ያሳይሃል። ፊኒሺንጉ ምን እንደሆነ ብሉፕሪንቱን ያሳይሃል። ይኸውልህ አርኪቴክቸሩ እሱ የነደፈውን ነገር ሰሞኑን ያሳይሃል። አንተ ግን አንድ ነገር ይጠበቅብሃል፣ ዝም በል። አንተ ኢየሱስ ሲሰራ ከረባት ለብሰ ውጪ አምሮ ውስጥ እንዲሞት አይደለም። ይኸውልህ ሰዎች የሆነ ቀዳዳ ልብስ ሊያዩብህ ይችላሉ። ጫማ ላይመች ይችላል፣ ነገርህ ላይመች ይችላል። ውስጥ ግን ህይወት አለ። ታውቃለህ? ውስጥ ግን እሳት አለ። የሚሰራው ውስጥህን ስለሆነ ከላይህ ጋር ጉዳይ የለውም። ካንተ ከላይህ ጋር ጉዳይ የለውም። ከሚወጣው ነገር ጋር ግን ጉዳይ አለው። ከምታስተላልፈው ነገር ጋር ግን ጉዳይ አለው። እሳት ነው የሚጨምርበት። ሃሌሉያ! እኔ ነኝ። እዚህ ቤቱ ሴትና ወንዶች ልጆች ሁኔታ የያዛችሁ የሆነ ነገር ግራ የገባችሁ እግዚአብሔር ዝም ስላለ እንዳታዩ። እግዚአብሔር ምስክሬ ነው፣ እየሰራ ነው። ሕያው እግዚአብሔር ምስክሬ። ይሄን ቃል ሊትራሊ ለዚህ ቸርች ነው የሰጠኝ። እኔ ነኝ፣ እየሰራው ነው። ይኸውልህ ከገሊላ ባህር አጠገብ 12 ምናምን ያን ጠርቶ ሲያወጣ ዝም ብሎ ሐዋርያ ነህ አላለውም።
3 ዓመት ተኩል እግሩ ስር አስቀምጦ 3 ዓመት ተኩል ጴጥሮስ ደፋሩን እየሰራ ተው ተመለስና ወደዚያ እያለ ሰርቶ ለአደባባይ ያበቃ እሱ ያንተ አምላክ ነው፣ እየሰራ ነው። ይኸውልህ ሙሴ ለ40 ዓመት አገልግሎት 80 የተሰራው ታውቃለህ። አብርሃም 25 ዓመት የተሰራው ያጠበቀው ታውቃለህ። ቸርች እንደመጣህ ኖ ይሄማ መሰሪያ ስፍራው እኮ ነው። ይሄ እዚህ የምትሰራበት ስፍራ እኮ ነው። ዝም ብለህ ጸጥ ብለህ ተሰራ። ስፍራ እንዳትለውጥ ዝም ብለህ ተሰራ። ዳዊት ተጠርቶ ከተቀባ በኋላ ወደ ንግስና አልሄደም፣ ወደ በጎች ስራው ስላላለቀ እኮ ነው። አንተ እኮ ተቀብተሃል። የኢየሱስ አካል ስለሆንክ ራስህ ኢየሱስ ስለሆነ የተቀባው እሱ ስለሆነ የአካሉ ራስ ላይ የፈሰሰው ያ ዘይት አንተ አካል ስለሆንክ ነክቷል እኮ። ግን የምትወጣበት ጊዜ ገና ነው። እየሰራ ነው። እሱ ባለቤቱ ኢንቨስተሩ ኢየሱስ ክርስቶስ ጌታ ነው። ሁኔታን እንዳታየው፣ የዛሬን እንዳታየው፣ አጠገባችሁ ያለውን እንዳታየው፣ እየሆነ ያለውን እንዳታየው፣ መስሪያ ቤት ያለውን እንዳታየው፣ ቤት ውስጥ ያለውን እንዳታየው፣ አንዳንድ ሰዎች ትዳራችሁን እንዳታዩ፣ ነገራችሁን እንዳታዩ፣ የሚሰራችሁን ብቻ እዩት። ዝም ብላችሁ ተሰሩ። ዝም ብለህ ተሰራ። ታውቃለህ፣ ዶክተር ጋር ገብተህ መርፌ ሊወጋ ሲል እንደዚህ አትልም። መርፌ ይሰበራል። ዝም ብለህ ጨክነህ ነው የምትሰጠው። ግን መርፌው ከገባ በኋላ መድኃኒት ነው፣ ሰርቶ ያወጣሃል፣ ያስርሃል፣ ያድንሃል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዝም ያለ እንዳይመስላችሁ፣ የሌለ እንዳይመስላችሁ፣ የረሳን እንዳይመስላችሁ። ስራ ላይ ነው። አይናገርም እሱ፣ ስራ ላይ ነው። እኔና እናንተ ነን እኮ አንድ ነገር ስንጀምር እንትን ጀመርን፣ አቤት ወሬ። አብ ሲሰራ ዝም ነው። አብ ስራ ላይ ነው። ግዴላችሁ፣ ይሄ ቀን ያልፋል፣ ይሄ ጊዜ ያልፋል። ለምን መሰላችሁ? ህንፃው መገንባቱ አይቀርም፣ ከፍ ማለቱ አይቀርም፣ መስኮትና በሩ መገጠሙ አይቀርም። ያ የህንፃ ባለቤት መጀመሪያ ያነሳ ነው። ህንፃው ካለቀ በኋላ ምን እንደሚያደርግ ታውቃላችሁ? ትራፊ ነገሩን ያስጠርግ ያወጣዋል። ጌጠኛ ነገር በዚያ በህንፃው ላይ ይሰቅላል። ከጨረሰ በኋላ ሪቫን ያዘጋጃል። እንግዶችን በክብር ይጋብዛል። ይኸውልህ፣ በክብር የምትታይበት ጊዜ ቅርብ ነው። በክብር የምትወጣበት ጊዜ ቅርብ ነው። አደባባይ የምትታይበት ጊዜ ቅርብ ነው። እስከዚያ ግን ትሰራለህ። ሰሪው አብ ነው። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። ማን ይከለክለዋል? እሰራለሁ። ማን ይከለክለኛል? ማን ይከለክለዋል? ያ ባለ ሀብት ገዝቶ ላመጣው ድንጋይ፣ ገዝቶ ላመጣው ብረት እንዲህ አታጣመው፣ እንዲህ አትስራው ማን ይለዋል? እስቲ በመዶሻ ሲመታ አትምቱኝ ያለ ድንጋይ ንገሩኝ እስቲ። በህይወት ታውቃለህ? አትምታኝ እንዳትነካኝ ያለ ድንጋይ ታውቃላችሁ? አናቱ ሲመጣው አትምታኝ እንጂ ያለ እንጨት ታውቃላችሁ? ግንበኛው ሲገነባው እንዳታርገኝ ያለ አንድ ብሎኬት ታውቃላችሁ? አታውቁም። እኛ በእግዚአብሔር ቃል ሕያዋን ድንጋዮች ነን። አንናገርም፣ ምን አለን? እኛ እኮ ሕያው ሆነን የምንኖረው ክርስቶስ ኢየሱስ በሰጠን ሕይወት ነው። ለዚህ ዓለም ሞተናል። የሞተ ሰው ምን አለው? ምን ይናገራል? አንድ ነገር ይችላል። የሞተ ሰው ዝም ማለት፣ ዝም በል። እየሰራ ያለው አብ ነው። ድንጋዮቹ እንደማይናገሩ፣ እንጨቶቹ እንደማይናገሩ፣ ብረቶቹ እንደማይናገሩ አትናገር፣ ዝም በል። እንደ መከራ አትቁጠረው።
መሳሪያህን እንደ መኮራ አትውሰደው፣ አታማረው። ዝም ብለህ ዘምር አመሰግናለሁ እያልክ፣ ዝም ብለህ ዘምር አመሰግናለሁ እያልክ። አንተ ከኔ ጋር ነህ፣ አመሰግናለሁ። እየሰራኝ ስለሆነ እሰራልሃለሁ። ማንም አይከለክልህም፣ ስራኝ፣ እኔ ባሪያህ ደግሞ እሰራለሁ በልና ዘምር። እስከ መቼ ነው እንዲህ የምትሆኑት ለሚሏችሁ ሰዎች እንዲህ በሏቸው። እስከ መቼ ለሚሏችሁ፣ የምርቃቱን ቀን ለማያውቁት፣ ተሰርተን አልቀን አደባባይ እንደምንወጣ ለማያውቁ፣ ተስፋችን ምን እንደሆነ ለማይገባቸው ለነዚያ እንዲህ እንበላቸው። ለኔ እግዚአብሔር እንዲህ ነው፣ ኦ ለኔ እግዚአብሔር እንዲህ ነው፣ መሐሪ መሸሸጊያዬ መጠጊያ መድኃኒቴ፣ መሐሪ መሸሸጊያዬ መጠጊያ መድኃኒቴ። ለኔ እግዚአብሔር እንዲህ ነው፣ 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 ኦ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ኦ ለኔ እግዚአብሔር እንዲህ ነው፣ መሐሪ መሸሸጊያዬ መጠጊያ መድኃኒቴ፣ መሐሪ መሸሸጊያዬ መጠጊያ መድኃኒቴ። ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው። እየተሰራሁ ነው በለው። የምርቃቴ ቀን እጠራለሁ በለው። ሕንጻህ መቼ ነው የሚያልቀው? ሰሪው የጨረሰለት፣ የሚሰራው የጨረሰለት። እድሜ እኮ እየገፋ ነው፣ ግድ የለም ሰርቶ ይጨርስ። ጥቂት እንኳን አገልግለው፣ እሱ ግን ይጨርስ። ኧረ እድሜ እየገፋ ነው፣ ግድ የለም። ይኸውልህ ተሰርተ ስታልቅ ሙሴ ከተራራ ላይ ሲወርድ ያብለጨልጭ እንደነበረው ታብለጨልጫለህ። ቆሻሻ ረግፎ የማይገባው ነገር ከላይ ላይ ወድቆ እያብለጨለጭክ ትወጣለህ። ተሰርተ ስትወጣ ቆዳ ብቻ ፊት ብቻ አይደለም የሚያብለጨልጨው። እንደ ሐዋርያው ጳውሎስ 13 መጽሐፍ ይወጣል። አንተ ሕይወት ይተረካል። አንተ እግዚአብሔር እንዴት እንደሰራ ትናገራለህ። አንተ እግዚአብሔር በልጁ በኢየሱስ እንዴት እንዳዳነ ትናገራለህ። አንተ ያንን ጊዜ እንዴት እንዳሳለፈ ትናገራለህ። አንተ አደባባዩ አንተ ነዋ። የምርቃት ቀን አለ፣ ተሰርተ የምታልቅበት ቀን አለ። የሆነ ነገር ሊሆን ነው፣ ሊሆን ነው፣ ታውቆኛል። የሆነ ነገር ሊሆን ነው፣ ሊሆን ነው፣ ሸቶኛል። አረ የሆነ ነገር ሊሆን ነው፣ የሆነ ነገር ሊሆን ነው። አረ የሚመረቁ ከዚህ ቤት ሊወጡ ነው። አረ አደባባዩን የሚይዙ ከዚህ ቤት ሊወጡ ነው። አረ ስለ ኢየሱስ ቦልድሊ የሚናገሩ ከዚህ ቤት ሊወጡ ነው። የማያመቻምቹ ሊወጡ ነው። ተሰርተናል፣ አልቀናል። አሁን አብ የላከውን ያንን የኢየሱስን ገድል ልንናገር ነው የሚሉ ጀግኖች ሊወጡ ነው። ጌታ ካታታታታታታታ
የሆነ ነገር ሊሆን ነው ታውቆኛል። ይኸውልህ ክርስትና ዝም ብለህ የምትኖረው ኑሮ አይደለም። ክርስትና ተሰርተህ የምትኖረው ኑሮ ነው። ተሰርተህ የምትኖረው ኑሮ አንተ እንዴ ከሆነ ቦታ መተማ ዝም ብለህ አትቀጥልም። የሆነ ነገር ተራግቦ እንደ አዲስ ተሰርተህ አዲስ ሰው ሆነ፣ ኒው ክሬሽን ሆነ፣ አዲስ ትውልድ ሆነ፣ እሳት ለብሰህ ነው የምትወጣው። አንተ ዝም ብለህ አትወጣም። አንተ ዝም ብለህ አትወጣም። ዝም ብለህ አትወጣም። ዝም ብለህ አትወጣም። ይኸውልህ ኢየሱስ ከተማውን ሊከድነው ነው። በማን እንደሚከድነው ታውቃለህ? በአንተ። እንዴት በለኛ? እንደ ድንኳን እንዲህ ይሰፋሃል። እንደዚህ ከአራት ማዕዘን ተይዘ ከተማው ላይ ትወረወራለህ። ታውቃለህ? ከተማው ላይ ትወረወራለህ። ተሰርተሃልና ሄደ ልክክ ትላለህ፣ ትከድነዋለህ። ይኸውልህ አሕዛብና ነገሥታት ወደዚህ ሲያዩ የእግዚአብሔር ልጆች፣ ወደዚህ ሲያዩ የጌታ ልጆች፣ ቀና ሲሉ ጌታ፣ ወደ ታች ሲያዩ የጌታ ልጆች። ምክንያቱም የተሰሩ የሰራቸው። ሃሌሉያ! አትከራከሩ፣ አትከራከሩ። ከጌታ ጋር ሙግት ያለባችሁ ተው። ለምን የምትሉ ተው፣ ተው። ለምንድነው ጌታ ሆይ የምትሉ የምትከራከሩ በዚህ ጉባኤ ያላችሁ ወንዶችና ሴት ልጆች ተው። እግዚአብሔር እንዲህ ይላችኋል፣ እኔ ነኝ። ሰዎች ከፉባችሁ፣ እኔ ነኝ። የማንንም እርሾ አይፈልግም። የማንንም የእጅ ውጤት አይፈልግም። ራሱን ተማምኖ የሚሰራ አባት አለ። የማንንም እርዳታ አይፈልግም። ወይ 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 እነዚያ ታላላቅ ሰዎች ከዙሪያችሁ የሄዱት፣ እነዚያ የወዷችሁ የነበሩ ዞር ዞር ያሉት፣ እነዚያ ቤተሰቦች ዞር ዞር ያሉባችሁ ከፍተው እኮ እንዳይመስላችሁ እግዚአብሔር ራሱ ነው ብድግ 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 አድርጎ ዞር ያረጋችሁ። ምክንያቱም ብቻን ስለሚፈልግ፣ ብቻን ሊሰራ ስለሆነ። ኢየሱስ እንዲህ አለ፣ እኔ ልለይ ነው የመጣሁት አለ። ልለይ ነው የመጣሁት አለ። ለተደበላለቀ አልሰራም አለ። የተደባለቀ ሕዝብ አልፈልግም አለ። ሕዝቤን እለይና ራሴ እሰራዋለሁ አለ። ኧረ ጌታ ሆይ ምንድነው የምትለው ስትለው እንዲህ ይላል፣ እኔ ነኝ። እኔ ነኝ። እኔ ነኝ። እኔ ነኝ። እርግጠኛው እነግራችኋለሁ የብዙዎች ጥያቄ ተመልሶ ይወጣል ዛሬ። ለካ አንተ ነህ ብለህ ትሄዳለህ። እኔ እኮ እንትና መስለውኝ ነበረ። ለካ አንተ ነህ። ግድ የለም ይሄዱ፣ በጊዜ ይመጣሉ። ግድ የለም ይሄዱ፣ በጊዜ ይሰበሰባሉ። ለካ ብቻዬን ፈልገኸኝ ነው። ለካ ይሄን እንዳልፍበት ነው። ለካ ልትሰራኝ ነው። ለካ አቧራዬን ብቻዬን ልታራግፈው ነው። ለምን መሰለህ? የነዛ ሰዎች አስተዋጽኦ ቢኖርበት የሆነ ቀን አደባባዩን ስትይዘው እንዲህ ይላል፣ እኔ እኮ ነኝ ያኔ። ይገርማል። ሸሚዝ አልነበረውም፣ እኔ ነኝ ሸሚዝ የገዛውለት። ይገርማል። ጫማ አልነበረውም ቅያሬ፣ እኔ ነኝ አንድ ቀን እጁን ይዤ ፒያሳ እጄ የገዛውለት። እኔ ነኝ እኮ የሚበላው አልነበረውም፣ ጤፍ አስፈጭቼ የሰጠሁት። ይገርማል። 1 ሊትር ወተት ተከራይቼ ልጆቹን ያጠጣውለት እኔ ነኝ ይላል። አብ ግን ያው ልጁን ከፍሎልህ እኔ ነኝ ይልሃል። አብ ግን ልጁን ከፍሎ፣ አይገርምህም? አብ ግን ታላቁን ኢየሱስን ከፍሎ አንድ ቀን በአደባባይ እኔ እኮ ነኝ ብሎ አያውቅም። ታውቃለህ? ዝም በሉ፣ እነከሌን ዞር ያረኩት እኔ ነኝ ይልሃል። ይኸውልህ የደቀ መዝሙር አንዱ መለያው ይቅርታ ነው። አንተ የደቀ መዝሙር ከሆንክ የይቅርታ ሰው ሁን። ያዘንክባቸውን እነዚያ የሄዱትን ሰዎች እነሱ እኮ አይደሉም፣ አባት ነው ገለል ያረገልህ። አባት ነው ገለል ያረገልህ።
አባት ነው ገለል ያደርጋል። ስታለቅስ እኮ ስለጨከነብህ አይደለም ዝም ያለ። ሲከፋህ እኮ ስለጨከነብህ አይደለም ዝም ያለ። እንድትሰራለት ነው። ሰው እንድትሆን ነው። እንድትቆም ነው። ለክብር እኮ ሊገልጥ ስላለን እነንተና እንዳትቀየመው። የሰፈር ሰዎችን ምንም እንዳትሏቸው። የሉበትም። ሂዱ ተብለው ነው። ዞር በሉ ተብለው ነው። ብቻዬን እሰራለሁ። ማን ይከለክለኝ? ኢየሱስ ጌታ ነው። እስቲ አንድ ደቂቃ የይቅርታ ጸሎት እንጸልያለን። ለነዛ ላዘናችሁባቸው አያውቁም። እነሱ በእውነት አያውቁም። አውቀው አይደለም፣ ክፉዎች ስለሆኑ አይደለም። ግድ የላችሁ። ትቻለሁ በሉ። ትቻለሁ ጌታ ሆይ፣ ትቻለሁ ጌታ ሆይ። ለካ አንተ እየሰራህ ነው። ለካ አንተ እየሰራህ ነው። ለካ ዞር በሉ ያልከው አንተ እንዴ። ፒያሳ በመስታወት ውስጥ ለጌጥ ሊሸጥ የተቀመጠ ወርቅ ዝም ብሎ አይደለም ፒያሳ የመጣው፣ ተሰርቶ ነው። ሲሰራ ደግሞ ሽሽግ ተደርገው ባለሙያ ብቻ ነክቶት፣ የሚያውቁ ብቻ ነክተውት። ሃሌሉያ። አንድ ደቂቃ እስቲ ይቅርታ ጸሎት ጸልይ። አንድ ደቂቃ ጌታ ሆይ ትቻለሁ። እንደ አብርሃም በሉ። እጄን ሰማይና ምድር ወደ ፈጠረ ወደ እግዚአብሔር ዘረጋለሁ። በቃ ይሄው መልእክቱ ይሄ ነው። አሮማ መልእክቱ ይሄ ነው። እኔ ነኝ። ሃሌሉያ። ጸልዩ። አንድ ደቂቃ ጸልዩ። ለምን እንደሆነ ታውቃላችሁ? የጌታ ራት ልንወስድ አይደለ? ጉዳያችን ከጌታ ጋር ብቻ ነው። ተውት። የእነንትናን ጉዳይ ተውት። እንወዳቸዋለን። ጥለውን የሄዱ እንወዳቸዋለን። ባለቀስን ቀን ጥለውን የሄዱትን እንወዳቸዋለን። እርሾ ስለማይፈልግ ነው ዞር ያደረጋቸው። እርሾ ስለማይፈልግ ነው። ሃሌሉያ። ደግሞ ምንም ነገር አይከብድብንም። አይዟችሁ። በመሃል እጁ ላይ ነን። ምንም አይከብድብንም። መሃል እጁ ላይ ነን። ሰሪው እጁ ላይ ነው የሚሰራህ። እዚህ እጁ ላይ ነው የሚሰራህ። ጌታ ሆይ ፊቴ ከቆመው ተራራ በላይ አንተ ታላቅ ነህ። አንዳችም የለ የምታየው ወደ ላይ አሻግበህ ሁሉ ከበታች ነው የሚገዛል። ሁሉ ካንተ በታች ነው የሚገዛል። ከፍተኛው አንተነ ከፍተኛ የሁሉም ሊቅ አንተነ የሁሉም ሊቅ ከፍተኛ አንተነ ከፍተኛ የሁሉም ሊቅ አንተነ የሁሉም ሊቅ በኃይል ታላቅነት በችሎታ ብርታት እመካለሁ። የልቤ ትምክህት ባንተ ነው።
የልቤ ትምክህት ባንተ ነው የውስጤ ትምክህት ባንተ ነው። ጌታ ይባርክ።